በናይጄሪያ 360 ታጋቾች ከቦኮ ሐራም እጅ ነፃ መውጣታቸው ተሰማም። እስራኤል በቤይሩት ላይ መጠነ ሰፊ የአየር ጥቃት ሰንዝራለች። 3 የሊባኖስ ወታደሮች በእስራኤል ጥቃት መገደላቸው ተሰምቷል። በማዕከላዊ እስራኤል የተፈጸመ የተኩስ ጥቃት እንዲሁም በመጨረሻም የ2026 የዓለም ዋንጫና የኢራን ቡድን ቪዛ ውዝግብም ከዕለቱ ትኩስ መረጃዎች ይካተታሉ። ክቡራትና ክቡራን የሚዲያችን ተከታታዮች ይህ መከለሻ ሚዲያ ነው። መከለሻ ሚዲያችንን ሰብስክራይብ እያደረጋችሁ ትኩስ መረጃዎች እንዲደርሷችሁ ለሌሎችም ሼር አድርጉም። ወደ ዝርዝሩ እናልፋለን። በናይጄሪያ 360 ታጋቾች ከቦኮ ሐራም እጅ ነፃ ወጡም። የናይጄሪያ ጦር በሀገሪቱ ሰሜን ምስራቅ ቦርኖ ግዛት በቦኮ ሐራም ታግተው የነበሩ 360 ሰዎችን ነፃ ማውጣቱን አስታወቀ። በማንድራ ተራሮች ውስጥ በሚገኝ የሽብር ቡድኑ ይዞታ ላይ በተካሄደው በዚህ ኦፕሬሽን ታጋቾቹ እጅግ አስቸጋሪ በሆነ ሁኔታ ውስጥ እንደነበሩም ተገልጿል። ይሁን እንጂ በነፃ የማውጣት እርምጃውም ወቅት 2 ሕፃናት በአድካሚው የተራራማ ጉዞና በቆይታቸው በደረሰባቸው እንግልት ሕይወታቸው አልፏል። የተቀሩት ታጋቾች ለሕክምናና ለሰብአዊ እርዳታ ወደ ሰላማዊ ቦታዎች መወሰዳቸውንም የጦር ቃል አቀባዩ ሃሩና ሳኒ ገልጸዋል። እስራኤል በቤይሩት ላይ መጠነ ሰፊ የአየር ጥቃት ሰንዝራለች። የእስራኤል ጦር በሊባኖስ ዋና ከተማ ቤይሩት ደቡባዊ ዳርቻዎች ላይ ቢያንስ 3 ታላላቅ ፍንዳታዎችን ያስከተለ የአየር ድብደባ ፈጽሟል። ጥቃቱ የሂዝቦላን ዋና መስሪያ ቤት ኢላማ ያደረገ መሆኑንም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እና የመከላከያ ሚኒስትር እስራኤል ካትዝ በጋራ በሰጡት መግለጫ አረጋግጠዋል። ይህ ጥቃት የተፈጸመው በዚህ ሳምንት መጀመሪያ ላይ በአሜሪካ አሸማጋይነት የተደረሰውን የተኩስ አቁም ስምምነት እስራኤል መጣሷ በተነገረበት ወቅት ነው። ጥቃቱ በከተማዋ የሚገኙ የመኖሪያ ሕንፃዎችንም ማውደሙም ተዘግቧል። 3 የሊባኖስ ወታደሮች በእስራኤል ጥቃት ተገደሉም። በደቡባዊ ሊባኖስ ካርዳሊ ናባቲ መንገድ ላይ በሚጓዝ ወታደራዊ ተሽከርካሪ ላይ እስራኤል በሰነዘረችው ጥቃት 3 የሊባኖስ ወታደሮች ተገድለዋል። የሊባኖስ ፕሬዝዳንት ጆሴፍ አውን ጥቃቱ ቀጠናዊ መፍትሄ ለማምጣት የሚደረጉ ጥረቶችን ለማደናቀፍ የታለመ ነው ሲሉም ኮንነውታል። የሊባኖሱ ጠቅላይ ሚኒስትር ናዋፍ ሳላም በበኩላቸው ድርጊቱን በሊባኖስ ሕዝብ ላይ የተፈጸመ አስከፊ ወንጀል ሲሉ ጠርተውታል። እስራኤል በበኩሏ ስለ ሁኔታው ምርመራ እያደረገች መሆኑም ተገልጿል። ፓኪስታን በአሜሪካና በኢራን መካከል የምታደርገው ሽምግልናም ጠነከረ። በዩናይትድ ስቴትስ እና በኢራን መካከል እየተካሄደ ባለው ድርድር ፓኪስታን ዋነኛ አሸማጋይ በመሆን ብቅ ማለቷ ተነገረ። የሊባኖስ ጦር አዛዥ ሩዶልፍ ሃይካል በድንገተኛ ጉብኝት ወደ ኢስላማባድ ማቅናታቸው የጉዳዩን አሳሳቢነት ያሳያልም ተብሏል። የፓኪስታን የሀገር ውስጥ ጉዳይ ሚኒስተር ለኢራን ከፍተኛ መሪ የሚደርስ መልእክት ይዘው እንደሚገኙም ተገልጿል። ምንም እንኳን ዋሽንግተን የሊባኖስን የተኩስ አቁም ከኢራን ድርድር ለመለየት ብትሞክርም ፓኪስታን ለሁለቱም ወገኖች ቁልፍ ድልድይ ሆና እያገለገለች ነው። ኢራን ለእስራኤልና ለአሜሪካ ጠንካራ ማስጠንቀቂያ ሰጠች። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ቃሊባፍ እስራኤል በቤይሩት የምትፈጽመው ጥቃት ከቀጠለ ኢራን ቀጥተኛ ግጭት ውስጥ እንደምትገባ አስጠነቀቁም። አሜሪካና እስራኤል ለተኩስ አቁም ስምምነቶች ተገዢ አይደሉም ሲሉ ወቅሰዋል። ቃሊባፍ አክለውም በኢራን ላይ የተጣለውን የባህር ላይ እገዳና በአሜሪካ የሚሰጠው ድጋፍ የቀጠናውን የአሜሪካና የእስራኤል የጦር ሰፈሮች ህጋዊ የጥቃት ኢላማ እንደሚያደርጋቸው በኤክስ ገጻቸው አስፍረዋል። በጋዛ ሰርጥ የቀጠለው ጥቃትና የተኩስ አቁም ድርድርም። በጋዛ ሰርጥ በዛሬው ዕለት ብቻ በእስራኤል በደረሰ ጥቃት ቢያንስ 13 ፍልስጤማውያን ሲገደሉ ከ30 በላይ ቆስለዋል። ግብጽ አዲስ የተኩስ አቁም ድርድር እያስተናገደች ባለችበት ወቅት ጥቃቱ በካን ዩኒስ እና አካባቢው ተጠናክሮ መቀጠሉም ታውቋል። በካን ዩኒስ የተፈናቀሉ ሰዎች በድንኳን ውስጥ ባሉበት ወቅት የአየር ጥቃት መፈጸሙ ከፍተኛ ውድመትም አድርሷል። የፍልስጤም ዜጎች ስምምነቱን በተግባር አለመታየቱን በመግለጽ ዓለም አቀፉ ማህበረሰብ እየወቀሱ ይገኛሉ። ክቡራትና ክቡራን ይህ መከለሻ ሚዲያ ነው። መከለሻ ሚዲያን ሰብስክራይብ እያደረጋችሁ ለሌሎች እንዲደርስ ሼር በማድረግ ሀሳብ አስተያየቶች ካሏችሁ ከታች ባለው መጻፊያ ቦታ ብትጽፉልን አንብበን ምላሽ የምንሰጥ ይሆናል። ወደ ሌላ ዜና ስናልፍ ፕሬዝዳንት ትራምፕ ለአሜሪካ ኢራን ስምምነት ያላቸው አቋም። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አሜሪካ እና ኢራን ስምምነት ላይ ለመድረስ በጣም ተቃርበዋል ሲሉ ተናገሩ።
ሆኖም ትራምፕ በሊባኖስ የሚገኘው ሂዝቦላ ላይ ተጨማሪ ጥቃት እንዲሰነዘር ጥሪ ማቅረባቸውም አነጋጋሪ ሆኗል። ፕሬዝዳንቱ ከዚህ ቀደም ቤይሩትን ከጥቃት ነፃ ለማድረግ ቃል ቢገቡም አሁን ግን እስራኤል በሊባኖስ የምታደርገውን ጥረት እንድታጠናክር ማበረታታቸው በፖሊሲያቸው ላይ መለዋወጥ እንዳለ አመላካች ተደርጓል። በማዕከላዊ እስራኤል የተፈጸመ የተኩስ ጥቃትም በማዕከላዊ እስራኤል ኮሃቭ ያሂር በተባለ ቦታ አንድ ግለሰብ በሰነዘረው የተኩስ ጥቃት አንድ ሰው ሲገደል ሌሎች ቆስለዋል። ጥቃቱን የሰነዘረው ግለሰብ በፖሊስ ተገኝቶ ተገድሏል። የእስራኤል የብሔራዊ ደህንነት ሚኒስትር ኢታማር ቤን ገቪር ፖሊሶችን በማድነቅ አሸባሪዎች መሬት ላይ ተዘርረው መታየት አለባቸው የሚል ጠንካራ መግለጫ ሰጥተዋል። ድርጊቱ በእስራኤል ውስጥ ያለውን የውስጥ ደህንነት ስጋት አባብሶታል። በሎስ አንጀለስ የቤት አልባዎች ችግር እና የዓለም ዋንጫ ተጽዕኖም። የዓለም ዋንጫ ትኩረት በሎስ አንጀለስ ላይ በወደቀበት በዚህ ወቅት በከተማዋ ያለው የቤት አልባዎች ችግር አሳሳቢ ሆኗል። የከተማዋ አስተዳደር ታይስ ሆምስ አነስተኛ ቤቶች በመገንባት ሰዎችን ከጎዳና ለማንሳት ጥረት እያደረገ ይገኛል። ይሁን እንጂ ከ72000 በላይ ሰዎች መጠለያ በሌለበት ሁኔታ ውስጥ በሚገኙባት በዚህ ከተማ የተገነቡ ቤቶች ለችግሩ በቂ እንዳልሆኑ ተሟጋቾች እየገለጹ ነው። የዓለም ዋንጫ ከመጀመሩ በፊት ለችግሩ ዘላቂ መፍትሄ እንዲሰጥ ጫና እየበረታ ነው። የ2026 የዓለም ዋንጫና የኢራን ቡድን የቪዛ ውዝግብም ሌላው ተጽዕኖ ፈጣሪ ችግር ሆኗል። በ2026 የዓለም ዋንጫ ላይ ለሚሳተፈው የኢራን ብሔራዊ ቡድን አባላትና ባለስልጣናት አሜሪካ ቪዛ በመከልከሏ ከፍተኛ ውዝግብ ተነስቷል። የኢራን እግር ኳስ ፌዴሬሽን ድርጊቱን ፖለቲካዊ ጣልቃ ገብነት ሲል ነቅፎታል። የአሜሪካ ባለስልጣናት በበኩላቸው ቪዛ የተከለከሉት ከአሸባሪ ቡድኖች ጋር ግንኙነት ያላቸው ግለሰቦች መሆናቸውን ገልጸዋል። የኢራን ቡድን በምድብ ጂ ከኒውዚላንድ፣ ቤልጅየም እና ግብጽ ጋር ለመጫወት ወደ ሰሜን አሜሪካም አምርቷል። ክቡራትና ክቡራን ለዕለቱ ያዘጋጀነው ከመላው ዓለም ያሰባሰብናቸው ዜናዎች እነዚህን ይመስሉ ነበረ። መከለሻ ሚዲያን ሰብስክራይብ እያደረጋችሁ ለሌሎች እንዲደርስ ሼር አድርጉ። መልካም ምሽት።